ምንም መለፋለት ምሮጥለት ማስበው ማለመው ነገር በሙሉ ከንቱ ነው። የሆነ ሰዓት ላይ አውቃለሁ 2 አመት 3 አመት 4 አመት ተፍ ምናምን ነገር አፈርደቼ በበላ ህይወቴን የሆነ መስመር እንደማስይዘው አውቃለሁ። ግን እዛ ቦታ ላይ ስደርስ ደግሞ የምፈልገውን እርካታ የምፈልገውን ደስታ ባላገኝስ ብዬ አስባለሁ። ምክንያቱም በዛ ደረጃ የተሳካላቸው የሚባሉትን ሰዎች ሳያቸው እና ራሴን በእነሱ ቦታ ሆኜ ሳስበው አሁንም ደስተኛ መሆን የምችል አልመሰለኝም። ምክንያቱም አላውቅም ይሄ የድህነቱን ኑሮ ልቤ ጭራሽ ሊቀበለው አይምሮዬ ሊቀበለው አልቻለም። አሁን ተስፋ ያረኩት ያለሁት ዩቲዩብ ነው። ጺሜም ይበቅላል ተስፋ አረጋለሁ። ያለኝ ተስፋ ብቻ ነው እና ከ1 አመት ምናምን ወር በኋላ ያለ ገቢ ዱባይ ውስጥ ተንከራትቻለሁ። አሁን ኦልሞስት ጫፍ ላይ ደርሻለሁ። የሆነ ካምፓኒ ገብቼ ምናምን ስራ ልጀምር ስልጠና ምናምን ጨርሻለሁ። ውስጤ ግን አሁንም አልፈልገውም። ምን እንደሚሻለኝ አላውቅም። ግራ ገብቶኛል። need your advice somebody please ምከሩ። እንዴት ነው ቢሊየነር መሆን